ሳታውቁ በኤአይ ገንዘብ እያጣችሁ ነው። እንዴት? ብዙ ሰዎች ኤአይ ውስብስብ ነው ብለው ያስባሉ፣ ግን እውነታው ተቃራኒ ነው። ዛሬ አንድ ተማሪ በቀላሉ የብሎግ ጽሑፎችን በቻት ጂፒቲ እንዴት እንደሚጽፍ እናያለን። ይህ ሰው ከሳምንት በፊት ስለ ኤአይ ምንም አያውቅም ነበር። አሁን ግን ከቤቱ እየሰራ ገንዘብ እያገኘ ነው። እንዴት እንደሆነ ማወቅ ትፈልጋላችሁ? ተከተሉኝ። ሳታውቁ በኤአይ ገንዘብ እያጣችሁ ነው። ብዙዎች ኤአይ ውስብስብ ነው ብለው ያስባሉ፣ ግን እውነታው ተቃራኒው ነው። ዛሬ አንድ ተማሪ በቀላሉ የብሎግ ጽሑፎችን በቻት ጂፒቲ እንዴት እንደሚጽፍ እናያለን። ከሳምንት በፊት ስለ ኤአይ ምንም አያውቅም ነበር። ኤአይ እንደ ረዳት ነው። ለምሳሌ ቻት ጂፒቲ ረቂቅ ይሰጥሃል። አንተ ደግሞ አርተህ አድርገህ የራስህን ንክኪ ትጨምራለህ። በኢትዮጵያም ብዙዎች የኦንላይን ሥራ እየፈለጉ ነው። ኤአይ ፈጣን ረቂቅ በማዘጋጀት ጊዜ ይቆጥባል። ለምሳሌ ለድርጅት ማህበራዊ ሚዲያ ጽሑፍ። ኤአይ የሚሰራውን ሥራ እንደ ራስህ አድርገህ አታቅርብ። ሁል ጊዜ አርተህ አድርግ፣ አረጋግጥና የራስህን እውቀት ጨምር። ይህን ሐሳብ እንዴት አያችሁት? አስተያየታችሁን አካፍሉን። በቀጣይ ክፍል የበለጠ እንመለከታለን። ኤአይ ውስብስብ ነው ይላሉ፣ ግን አይደለም። አንድ ተማሪ በኤአይ እንዴት ገቢ እንዳገኘ ሄኖክን ውሰዱ። ስለ ኤአይ ብዙም አያውቅም። አሁን ቻት ጂፒቲን ተጠቅሞ ለደንበኞች የብሎግ ጽሑፎችን በመጻፍ ገቢ ያገኛል። እንዴት? ባዶ ገጽ ወስደን በቻት ጂፒቲ ሙሉ ረቂቅ በ10 ሰከንድ ውስጥ እናገኛለን። የሄኖክ ሥራ ሰው ሰራሽ ንክኪ ማስተካከል ነው። በሀገራችንም ኤአይ ለግብይት ይዘት፣ ለትንሽ ንግዶች የማህበራዊ ሚዲያ ጽሑፎችን ለማዘጋጀት ይረዳል። ኤአይ የሚሰራውን ሥራ እንደ ራስህ አታቅርብ። ሁል ጊዜ አርተህ አድርግ፣ አረጋግጥ እና የራስህን እውቀት ጨምር። ይህን ሐሳብ እንዴት አያችሁት? ከታች አስተያየታችሁን አጋሩን። በሚቀጥለው ጊዜ እንገናኝ። ከወደዳችሁት ላይክ ያድርጉ፣ ሼር ያድርጉ፣ ሰብስክራይብ ያድርጉ። እንደዚህ ያሉ የኤአይ ቪዲዮዎችን ለመቀጠል ታላቅ ድጋፍ ነው።